ያረጋሽ ሸዊትን ላግባት ብሎ የጠየቀው ሰውዬ እኮ የተከበረ ጨዋ ሰው ነው ሸዊት እኮ ገና ልጅ ናት ምን ልጅ ናት ያረጋሽ ደርሳለች እኮ ደሞ ሰውየው በደንብ አድርጎ ነው የሚንከባከበው ኧረ እባካችሁ ትጎዳብኛለች ምንም አያስቡት ያረጋሽ ሰውየው በጣም ጥሩ ሰው ነው ከዛ በላይ ደሞ ሀብታም ነው አንደላቆ ነው የሚይዛት በእናትሽ እትዬ ሻትበይ በእናትሽ ሀብታምማ ከሆነ ከሷም አልፎ ለኔም ይተርፋል ይሁን እንግዲህ ካላችሁ ሸዊት ምንድነው ምንም እትዬ ምንም ለሸዊቴም ጥሩ ባል አገኘውላት እኔም ሀብታም ሆንኩኝ ወይኔ ጉዴ ፈላ ምን ይሻለኛል ለናበባ ነግራቸዋለሁ እነሱ ይረዱኛል እንደምን አደራችሁ ተማሪዎች ደህና እንደምን አደሩ መምህርት ቁጭ በሉ ተማሪዎች አመሰግናለሁ መምህርት ሁላችሁም የሲቪክስ ደብተራችሁን አውጡ ወይኔ ጉዴ በስሬን እኮ አልሰራውም ምን ሆነሻል ሸዊት ምንም አልሆንኩም እሺ ወደ ትምህርታችን ነግባ የቤት ስራችሁን በኋላ ሰበስባለሁ ምንድነው የምታስበው ሸዊት በጣም ተከዛሻል እኮ እትዬ ለባል ሰጠኝ እንደሆነ አወቅኩ ምን በዚህ እድሜሽ እንዴት አወቅሽ ከሆኑ ሰዎች ጋር ስታወራ ሰማኋት መጀመሪያ እምቢ ብላ ነበር ሰውዬው ሀብታም ነው ሲላት ግን እሺ አለች እኔ አላምንም እርግጠኛ ነሽ ሸዊት አዎ በደንብ ነው ሰማሁት አሁን ምን ማድረግ ነው ያለብን ሸዊት ከቤት መጥፋት አለባት የሆነ ቦታ መደበቅ አለብሽ ምን ነካችሁ ከቤት መጥፋትማ የለባትም ለምንኛ ቤት አንወስዳትም ለሲቪክስ መምህርት ነው መናገር ያለብን ጥሩ ሐሳብ እሷ ከሰማች መፍትሄ ይገኛል ደህና ዋላችሁ ልጆች ምን ልርዳችሁ እትዬ ያረጋሽ ሸዊትን ለባል ሊሰጧት ነው ምን እውነት ነው ሸዊት አዎ መምህርት እትዬ ከሰዎች ጋር ስታወራ ሰማኋት በጭራሽ አይሆንም ሸዊት አንቺ እኮ ገና ህፃን ልጅ ነሽ ያረጋሽን ማነጋገርና ሐሳባቸውን ማስቀየር አለብኝ እምቢ ብትልስ በጣም ብዙ ብር እኮ ነው የሰጧት እምቢ ካሉማ ለፖሊስ እናመለክታለን መምህርት በሰላም ነው ልጆቹን ሰብስበሽ የመጣሽው ሸዊትን ሊድሯት እንደሆነ ሰምቼ ነው የመጣሁት የሚሰሩት ስራ ወንጀል እንደሆነ አያውቁም ደሞ የነማን ነገረሽ ቢሆንስ ደሞ በሸዊት ህይወት የመወሰን መብት ያለኝ እኮ ነኝ ማንኛውም ህፃን ያለዕድሜ ጋብቻን ከመሳሰሉ ጎጂ ልማዶች የመጠበቅ መብት አለው እትዬ ያረጋሽ ሸዊትን እንደሚወዷት አውቃለሁ እባክዎ ለደህንነቷ ያስቡ ለደህንነቷ ስለማስብማ ነው ጨዋና ሀብታም ሰው እንድታገባ ይፈቀድኩት ለደህንነቷ ካሰቡ እኮ ትምህርቷን እንድትማር እንጂ እንድታገባ ማድረግ የለበት እኔ እኮ ጥሩ ሰው ስለሆነ ያስተምራታል የምትፈልገውን ነገር ያሟላላታል ብዬ ነው እንጂ ያሳደኳት ልጄ እንድትጎዳብኝ በፍጹም አልፈልግም በጭራሽ ጉዳት ያለው አልመሰለኝም ካሁን በኋላ ከትምህርቷ ሊያሰናክላት የሚችል ነገር አልፈጸመም